ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ? እሺ የሰበሰባችሁትን አምጡ ቶሎ በል። ማሳጅ ቤት ነው አባቢን ይላኩ። አዎ ቶሎ በል የሰበሰባችሁትን አምጡ። ተዘጋጀ? ምንድነው የምታጉዱት? አታጉዱል አልተባልክም እንዴ? አባቢ በባልዲ ነው ያሉት። አረ ልጅቷ ቀርታብን ነው። አንድ 10 ሰው ምናምን ወረፋ የሚጠብቃል። ቶሎ መታ አድርጉና በባልዲ ታቀበለኛለህ። በቃ ደግሞ ቀጥኗል። ምንድን ቀጥኗል? በእናትህ በቃ አንድ ላይ ከራስ ጨምርና አንድ ላይ እንትን በል። እሺ የኔን አሁን እንትን ውጪ እጠብቅሃለሁ። ቶሎ በል አምጣልኝ። መታ አድርጓችሁ ሊጀምር ነው። ተደበቅ በእናትህ። ይኸውልህ ቀስ ብለህ ነው የምመጣው። አክሽን ስልህ ትመጣለህ። በቃ 1 2 3 አክሽን። ያዘው አታ በቃሉ ያዘው። ጆኒ እንኩራይታ ያዘው። ልቀቀኝ። እረፉ። ተው አንዴ እረፉ። ምንድን ነው? ቆይ አንዴ ስልክ መጣሁ። አንዴ ቆይ እዚሁ አንዴ ስልክ እያወራን ስራ ይዤ ነው መጣሁ። መጣሁ። ያዘው። ልቀቀኝ። አባ ወይ እንዴ ምን ሆነህ ነው? ስንት ዓመት ጠብቀን ፖርቹጋል በላች አለ ዋንጫ እንዴ ወድቃ እኮ ነው። አንተ ወድቃ እኮ ነው። ቲክቶክ ላይ እያለቀሱ ነበር እና ስለወደቀች ነው እንዴ? ምንድነው? ባለፈው አርሰናል ሲበላ አንድ ያለቀሱት ምን የምትቀያየሩት? እሱ ፕሪሚየር ሊግ ነው። የዓለም ዋንጫ ላይ እኮ ይቀየራል ሲወደቅ ነው። እንበለዋለን። ቀጣይ ዓመት እንበለዋለን። እናት ከኛ አልፍም። ቀጣይ ዓመት 5 ዓመት ምናምን ነው የሚደረገው እንዴ? ምን ሆነ ነው? እና ተፈርታው ሄድ ተፈረስ እኔ ያው በቃ ሹገርም ማጫወቱ ያምጣው ዘርፎም ያምጣው ብቻ ግን እኔ ባለ ሚሊዮነር ወይ ቢሊዮነር መሆን አለበት። ካልሆነ እኔ አላገባም። ለዚህ የምታቀርበው ኦፈር ምንድነው እንዴ? ምን ከመልኬን ነው ማቀርብ። ካልሆነ ምን አቀርባለሁ እንዴ? ይሄን መሰለ መልኬን ነው ማቀርብ። 2000 years later ማዘር አግቡ ሲባሉ እምቢ ብሎ ጊዜ ዝም በል እባክህ። እኔ ቢሊዮነር ካልሆነ እኔ አላገባም። ቢሊዮነር ካልሆነ ንቅንቅ አለንም እኔ አሁን ለማንኛውም ጠዋት በጊዜና ፀሐይ ታሞቀኛለህ። ዳይፐሩ ተቀየረ። እየቀሰቀሰኝ ነው። በእናት ሲያሳዝን። በእናት ና ምንድነው? ና እዛ ጋር ሰው ተቸግሯል። ና ሄሎ ወይ ብራዘር፣ አንድ ሰው አግኝቼልሻለሁ። የሬሳ ሳጥን አዘጋጅ። አይዞሽ በቃ በርቺ። ወዴት ነሽ? አንዴ ኑሩናል እዚህ ያሉ ተብሎ ጸጉራቸው ልቆርጣቸው ነው። በቲቪ ነው። አዎ ያ በቲቪ ነው እኮ። አንዴ ጸጉራቸው ልቆርጣቸው። ኤአይ እኮ ነው እሱ ነገር። ባይኔ በብረቱ ያየው ታረት ቲቪ ላይ በእናትህ ኤአይ ነው ወንድም። ኧረ በእናትህ በዚህ እንኳን እንትን ይበልልኝ። አንዴ ብቻ ነው ማውጣ። ጸጉራቸው ብቻ ነው የምቆርጣቸው። ፌዳ ኤአይ ነው። እሺ በእናትህ አንተ ቅርጽ ብቻ ጥርስ ላውጣላችሁ። አዶና አባ ሰርበር ይዛል እንዴ? ቲክቶከር ሆና እና ምን ሆነ ነው? ቲክቶክ አካውንት ሽጬው እንዴ መሸጥ ይቻላል እንዴ? አዎ ጃኖ ማርኬት ላይ መሸጥ ይችላል። የትኛውም ሶሻል ሚዲያ አካውንት ቲክቶክ፣ ዩቲዩብ፣ ኢንስታግራም የፈለከውን ጉግል ዌብሳይት ላይ ጃኖ ማርኬት ብለህ ሰርች በማድረግ የፈለከውን የሶሻል ሚዲያ አካውንት መሸጥም መግዛትም ትችላለህ። ጉግል ላይ ነው ማገኘው? አዎ ጉግል ላይ ነው። ዌብሳይት ነው ጃኖ ማርኬት ብለህ ሰርች ታደርጋለህ። ይዛል 10 ብር። ኧረ ሳትይዝ ነው እንደምታስለፍልኝ። አይዞህ ጅላሉ ፖድካስት ባላለውና እንደዚህ እንዳንተ የሚሰርቁ የሚሳደቡ አፋቸው የሚከፍቱ ሰዎች ፖድካስት ላይ ያቀረበ ለህዝቡ መማሪያ እናደርጋለን። ሰዓት ነው እንደሚመጣው በስራ ሰዓት። ያ ይቅርታ በጣም ስራ ስላስፈታው ግን ያው ለህዝቡ መማሪያ ነገር ስለሆነ እኮ ነው። እዛ ስድብ ምናምን ብታስተምርልን አንዳንድ ነገር። እሺ ትውልድ ምናምን አዎ ለሀገር ሰው ስለሆነ ማስተማሪያ ነገር በጣም እናመሰግናለን። ነገ ከሰዓት ላይ ትንሽ ሰዓት ነው ስድብ ምናምን አፍን ከፍተህ መውጣት ነው። እሺ እናመሰግናለን። ይቅርታ ስራ አስፈታው። አክባሪ ነኝ ወንድሜ በርታ። ነው ደርሶ ወይኔ ትራፊክ በእናትህ አንተ አስቀጣኝ። ሰላም ስልክ እያወራህ ትነዳለህ እንዴ? እንደሚያስቀጣ አታውቅም? አንተ ቶሎ በል። ኧረ በለው ጭራሽ አልትራ ነው የምጠቀመው። አልትራ እንዴት ትጠቀማለህ? ላርግ ብለህ ነው ማለት ነው። ሰላም ፋሚሊ እንዴት ናችሁ? እንግዲህ የወንድማችን አልትራ ነው የሚጠቀሙ። በጣም የመጣበት መንገድ ምናምን ከዛ ቅያስ ነው የመጣው። ብዙ ብሬከር አቋርጦ ነው የመጣው። ይሄን ቪዲዮ 100,000 ላይ ካደረሳችሁት ይሄንን አልትራ ወደ 70 ፕሮ ማክስ ቼንጅ እናደርግለታለን ማለት ነው። 500,000 ላይ ከደረሰ ደግሞ እቺ መኪና ከአባቴ ጋር ተነጋግረን ኤክስቼንጅ እናደርግለታለን። ለወገን ደራሽ ወገን ነው። ስንት ገርዳሜ ቤትና መኪና እየገዛ እኔ ይሄንን የመሰለ መልክ ይዤ በእግሬ ማለት ነው። ምንድን ነው ጎረምሳ እያፈስን ነው? ናውጣ። ሜላት ነኝ እኔ። ሻለቃ ናጫ ነው ይሄው እንደው ዋና መሪያችን ሜላት ነኝ እኔ። ናውጣ በእናትህ አንተ። እናቴ ትሙት ሜላት ነኝ እኔ። ምን አደረኩኝ እኔ? ናውጣ ናጫ ነው ውበቴን እንትን ሜላት ጫኑት። ና ጣት አባት ና
አሁን እንዴ ነህ? ምን ሆነ ነው አዝነህ እዛ ጋር ቁጭ ያልከው? ከዚህ ስራም በቃ እምቢ አለኝ። ያንንም ቤት ነው የነበርኩ ጀመርኩት። ኧረ እባክህ። መጨረሻም ማጥቼ በኢትዮጵያ ሳንቲም እናንጎደለ። እቺን ያዛት። አመሰግናለሁ። ችግር የለም። ና ግባ። አይዞህ አታረሽ። አይዞህ አባቴ አይዞህ። ቀና በል አንገትህን አትድፋ። አይዞህ አባቴ። ምን ነበር የምትሰራው? እኔ ኮንቲነሮች ምናምን አስመጣ ነበረ። መንገድ ላይ ናፍጣ ጨርሰው ቆመውብኝ ተቸግሬ። እኔ ያልቆመበት ማን ያለ ብለው ነው? እኔ ምሳ ምናምን በልተሃል? ምሳ የስካይላይት ነገር የተወሰነ ቀምሻለሁ። ባዶ ወደና እኔ እንደ ኮርስ ምናምን የሆነ ትምህርት ምናምን ወስደሃል እንዴ? አልወሰድኩም። ለምን ታዲያ ሃኒክ ኢንቴሪየር ዲዛይን አትማርም? ማን ናቸው እነሱ? ይኸውልህ ወንድሜ የዛሬ 8 ዓመትና በዩኒቨርሲቲ መምህራን የተመሰረተው ሃኒክ ኢንቴሪየር ዲዛይን የሚሰጧቸው ትምህርቶችም ከዲዛይን ጀምሮ ሶፍትዌሮችን እንዲሁም ፕራክቲካል ስራዎች ሲሆን እንዲሁም በመጪው ዓመት በእንጨት ስራ፣ በፊኒሺንግ ስራ፣ በዲኮር ስራ፣ በዲዛይን ስራ እና በፊኒሺንግ ስራ ላይ መሰማራት ከፈለግ ለአንተ ጥሩ በ3 ወር ውስጥ በቅናሽ ምርጥ ስልጠና ማግኘት ትችላለህ። አይዞህ በቃ እሺ፣ ሂድ እዛ ሰልጠን። አይዞህ ራስህ ሂድ። ሰላም አለይኩም። ወአለይኩም ሰላም። ሰበልጻዲቅ ዳቦ ነገር አጣ እንዴ? አንተ ነው ሙስሊም ነው? ሰላም አለይኩም ብለህ ሰበልጻዲቅ ነው የይሁዲ የሰንበት ነው። ከዛ ቤት ነው የተቀበለው። ከየትኛው ቤት ነው ያልክ? ጌታን ተቀበል። ሃሌሉያ። ጌታን ተቀበልና ና ጌታን ነበር እንዴ ዶክተር? እንግዲህ ሰሞኑን እኛ ጋር ቀዶ ሕክምና እንዳደረግ እናውቃለንና የተፈጠረ ድንገት የሆነ ስህተት አለ። ውስጥህ መርፌ ረስተናል። ያው ቀለል ያለ ነው፣ ችግር የለውም። መርፌ ብቻ ነው እንዴ? ስልኬ ነው ያላቀ ደውል እስኪ ያለኝ